እሰይ እንኳን አላህ ረዳሽ። እንኳን ፈጣሪ ረዳሽ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ይሄ ነው በቃ የሰክሰስም ዓላማ እንደዚህ በጣም ብዙ አመታት በጣም ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው ዓላማው እና በጣም ደስ ብሎኛል ለሚገባው ሰው ስለደረሰው። ዛሬ መጀመሪያ 4 ቲኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው 39 ከትናንት ወደ ላይ ቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች፣ አልደረሰም ደግሞ አልደረሰኝም ቻንስ ለሞክር ብዬ ነው ድጋሜ ቆረጡ እንጂ መጀመሪያ 4 ቆርጬ ነበረ። አይገርምሽም? ምንም ድጋሜ ቻንስ ከትናንት ወደ ቆረጡ አሁን ለሚገባው ይድረሰው ብዬ ዱዓ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው፣ እንኳን ላንቺ ደረሰሽ። ወላሂ አንቺ ታደርጊ እየተከታተልኩ ነበር። አሚን ለኔ ድረሰን እኔ ብሳለሁ ከእናንተ እያልኩኝ ማለት ነው። አሚን በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሔዋኔ ማርያም አንደኛ ዕጣ ይደርሳል። ምን አይነት ሲትዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና እንኳን ደስ አለሽ እህቴ። ባለ 2 መኝታ ቤት ቀላል አይደለም። እንኳን ደስ አለሽ። ወላሂ 20 ዓመት ለፍቼ 22 ዓመት ለፍቼ ኮንግራቹሌሽንስ አጌን። በጣም 22 years ዋው። በጣም አመሰግናለሁ። በአንቺ የመጣ ነው ሀቡ፣ በአንቺ እንትን ነው ይሄን ያገኘሁት። እሺ አላህ በታች ያዋል። ሌላም ተጨማሪ ዕጣ ይወጣላትን አይ ቲንክ ይመስለኛል የሶስተኛው ዕጣ ይወጣላትን ፕሮፋይል ልካልኝ በዋትስአፕ ላይ ፕሮፋይል ልክልሻለሁ፣ ስልኳንም ልክልሻለሁ። ደውይልኝ እሺ። ስልኳን ላክልኝ በቃ ፕሮፋይል በጣም ደስ ብሎኛል። ኮንግራቹሌሽን፣ እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ይሄ ነው እኛ የምንፈልገው። ኢትዮጵያ ውስጥ ያሉትን አካል እየደገፍን ደግሞ በተለያየ ዓለም ላይ ተሰደው አንቺም በጣም ተአምር የሆነ ነገር ለተናገርሽው እኔ ተሰድጄ 22 ዓመት በሰው ሀገር ኖሬ እስካሁን ቤት ማለት በጣም 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 ልብኝ በጣም ትልቅ ስኬት ነው። ኮንግራቹሌሽን። ይሄ ደስታዬ ወደር የለውም። ተደስቼ የምጨርስበት ነገር አለ። ደስታዬ ወደር የለውም። ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራቹሌሽን። ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷ እኛ የሚቀበልና ከነገ ጀምሮ ያለውን የርክክብ ነገሩን እንቀጥላለን። በዛው ደግሞ ነገም መተሽ እንመሰጋገናለን። በደንብ አድርገን በጣም ደስ ብሎኛል። እንኳን ደስ ያለሽ። ቤተሰቦች በቃ ልውጣ፣ ለእናቴ ልደውልላት ልውጣ አይደል? ቤተሰቦቿ ጋር ልደውል ነው። የደስ ልታደርግ ነው። ትሂድ በቃ። ሔዋን ፕሮፋይሏን ልካልኛለች። ቅድም ሌላ ሔዋን የማርያም የምትባል ፌክ አካውንት ከፍታ በ147 ፎሎ ሔዋን ነኝ እያለች ስጽፍ ነበር። እኔ በጣም ስማርት ነኝ ነገርኳችሁ። ትክክለኛዋ ሔዋን 88100 ፎሎ ነው ያላት። ቲክቶክ ፕሮፋይሏን ልካልኛለች ራሷ። አያችሁ ዳትስ ዋይ እኔ ስማርት ነኝ፣ ማንም አያታልለኝም። ስልክ ተለዋውጪ ከእሷ ጋር አሁን ቶሎ ስልክ በእንትን ተለዋውጪና ደውይላትና አስገቢያት። እሺ ስልኳን ላክልኝ። የ2/3 የወጣችን የቀረችኝ። እሺ የኔ ቤተሰቦች ፎሎ አድርጉኝና በደረሰ ምሳ እንበላበታለን። እሺ ሔዋንዬ ይሄንን ቁጥር የጻፍኩልሽን ቁጥር ጻፊው፣ ኮመንት ላይ መተሽ ጻፊው። ቤተሰብ አንደኛ ዕጣ የወጣላትን ሔዋን የማርያምን ፎርዋርድ ሳረግላችሁ ከነ ኮዱ የምትጽፈው ኮድ ጋር ፎርዋርድ ሳረግላችሁ እንደ ሲትራ እንዳሁኑ አስገቧት። ሲትራ ሁለተኛ ዕጣ የወጣላት ነበረች። እቺ አሁን ሔዋን የማርያም አንደኛ ዕጣ የወጣላት ናት። ሶስተኛ ዕጣ የወጣላት ደግሞ ጸጋ ታን ነው ስሙ። ይቹት አንደኛ ዕጣ የወጣላት ሔዋን የማርያም እቺ ናት። ቪዲዮ አብሪ ታሪክ ሀገር እንደሆነች እንዴት እንደቆረጠች በምን አጋጣሚ ሔዋን ቪዲዮ አብሪ ታጫውትልናለች። ደግሞ እኛም ኮንግራጁሌሽን እንላታለን። እንኳን ደስ ያለሽ እንልሻለን። ሔዋን ሚውት ነች ወር አይደለች ማለት ሔዋን ቪዲዮሽን አብሪ ማሬ። አንደኛ ዕጣ ባለ 3 መኝታ ኮንዶሚኒየም የወጣላት እህታችን ነች። ከየት እንደሆነች ብትነግረን ደስ ይለናል። ስልኳ ግን የት ሀገር ስልክ ነው ሀቢባ? የኢማራት የዱባይ ስልክ። ኦኬ የዱባይ ስልክ። ዱባይ ያላችሁ እንግዲያውስ እያያችሁ በጥሩ እንድትንቀሳቀሱና
የሶስተኛውን ዙር ደግሞ 6 ቤቶች ናቸው። 6 የዛሬ 3 ነበር፣ የሶስተኛው 6 ነው። የ6ቱን ቤት ቲኬት ለመግዛት እንድትንቀሳቀሱ ኮንግራቹሌሽን። ደግሞ ስታምር ማይ ጉድነስ ቆንጆ ነሽ። ባለ 3 መኝታ ቤት ባለቤት ሆነሻል። ወይኔ ታድላ በማለት ኮንግራቹሌሽን። ድመቂበት። ኮንግራጁሌሽን ባሉላት፣ ኮንግራጁሌሽን፣ ኮንግራ ባሉላት፣ ኮንግራ ባሉላት። መስመር ለምትገኙ ጠቅላላ ሁላችሁም ኮንግራጁሌሽን ባሉላት። እንኳን ደስ ያለሽ ሄወን። ምን ተሰማሽ? እንኳን አብሮ ደስ አለን። እንዴት በምን አጋጣሚ ቲኬት ገዛሽ? በጣም ደንግጫለሁ። እጄ ራሴ እየተንቀጠቀጠ እንኳን አንቺ እንኳን ደስ አለሽ የኔ ውድ። እውነት እድለኛ ነሽ። ደግሞ ምን ያህል ደግሞ እድለኛ ያው እድለኛዋ ዛሬ ቀኑ ሙሉ ማነው እድለኛ ስንል ዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም እቺ ናት። ሄዋን አጋጣሚ እስቲ ደስታሽን ገለጭልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽን ደስታሽንም ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን እንድትገልጪ እባክሽን በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀቡዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው የምለው። ያው ትንሽ አይነት ቪዲዮ ራሱ እንትን አልችልም። ትልቅ ነገር እኮ ነው። እናት ባለ 3 መኝታ ቤት እኮ ነው የደረሰሽ። የሚወድ እንኳን ደስ አለሽ። ኮንግራጁሌሽን። በዚህ ሄዋን ያለ ነገር እጠይቅሻለሁ። ለምን ሌሎች ገስት እንትን ላይ ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነው ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞችን ለመደገፍ ለእኛ ፈንድሬዚንግ እንዲሆንም ዘንድ አንዳንድ ነገር እጠይቅሻለሁ። አንደኛ የት ነው ያለሽው? ከየት ሀገር ነው ቲኬት የቆረጥሽው? የት ሀገር ነው ያለሽው? አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ ያው ሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆንና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምፈራው። በትምህርት ሰዓት እያለው ተከራይቼ ነበር ስማር የነበረው። ከሀያ ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው እና በጣም ደስ ብሎናል። በጣም ደስ ብሎናል። ባለ 3 መኝታ ኮንዶሚኒየም ቤት ባለ እድለኛ ነሽ። እንኳን ደስ ያለሽ እና ራዘመዳ ላይ ጊዜ ከሀይታ ጋር ሶሻል ሚዲያ ላይ በማስታወቅ በጣም ብዙ ስንደክም ነበር።
ይህን ቀን በጣም በጉጉት ነበር ስንጠብቅ ነበረው። በዚህም ትኬት ቆርጠሽ ተሳትፈሽ በጎ ጥሩ መልካም በሆነ ነገር ላይ እጅሽን ዘርግተሽ በዛም ደግሞ የቤቱ የድሉ ባለቤት ስለሆንሽ በጣም ደስ ብሎኛል። ደስታዬ ወደር የለውም። በጣም ደስ ብሎኛል። ኮንግራጁሌሽን በድጋሚ። አንዳንድ ኢንፎርሜሽኖችን እኛ ጋር ሙሉ ኢንፎርሜሽን ስልክሽ ሙሉ ኢንፎርሜሽን እኛ ጋር ነው። በተጨማሪ ደግሞ ለሀይማ በውስጥ ላድላት እና ነገ ጀምረን ደውለን የርክብክብ ስነስርዓቱን የሚጀምር ይሆናል እና በዚህ አንዳንዴ ጣጥንሽ እዚህ ዋይባ ላይ ፐርሰናሊ ደግሞ ነገ ምናምን መተሽ ርክብክብ መድረሱን መቀበልሽን ያለውን ነገር ፕሩፉን እዚሁ ለእኛም መስክርሽ ያለው ነገር ልታደርሽልኝ ይሆናል እና እጅግ አድርጌ አመሰግንሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሀቡዬ። እውነት ለመናገር እኔ ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋኔ ማርያም ሲል በቃ እውነት እመቤቴ ያለች በጣም ነው የምወዳት። እመቤቴን በጣም ነው የምወዳት። አባት ስጋ እናት ቢለይሽ ፈጣሪ መቼም ቢሆን አይለይሽ። የሄድሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትደውይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት ሰራለሁ ብዬ በጣም በቃ መቼ ነው ይሄን ስንት ዓመት ብሰራ ቤት እሰራለሁ እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ብዬ ከከፈትኩ ጀምሮ ሔዋኔ ማርያም በማርያም ነው የምጠራው። ከመጀመሪያውም ጀምሮ ፌስቡክ ላይም ወደ 10,000 ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሬ እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እኔ እንጃ ከልብ አመሰግናለሁ። በጣም ነው የምወዳት። ይሄ የኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ እናት፣ እሰይ እንኳን ጸሎትሽን ሰማችሽ። እንኳን ደስ አለሽ። እውነት ለራሴ የደረሰኝ ያህል የተደሰትኩልሽ የኔ ውድ። ለሚገባው ሰው ይድረሰው ብዬ ነበር። ለሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ አሜን። ሁሌ በነገራችን ላይ ሀቡዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ በእውነት። እኔ እንጃ በጣም ነው የምወድሽ። በዚህ አጋጣሚ በጣም ደግናለኝ እናት። አግብተሻል? አላገባውም። በጣም ደስ ይላል። በቃ እንግዲህ ቲቪ ያስገቡ። ይኸውልሽ አሁን ቤት ደረሳት ብለው ይመጣሉ ግር ብለው፣ ተጠንቀቂ። በነገራችን ላይ ስልኬ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። አደባባይ ነው የተነገረው። ከዚህ በኋላ ይሄን ቀጥታውን ተዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው፣ ግዴታ ነው። ገባሽ? ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም፣ ስልክ፣ ኤቭሪቲንግ መሆን ስለነበረበት ይቅርታ። እንግዲህ ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አትሰንፊል እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ እንዳትታለይ እሺ። ሲመጡ ቤቱን ነው እኔን የፈለጋችሁት በያቸው። ትዳር ብለው ሲመጡ ማለት ነው መጀመሪያ። እሺ አደራ ምክሬ ገደል እንዳይገባ። ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣው ግን ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣